አንተ ቅባቱ ጋር መጣጣው ቤት የለም አልኩ። በቃ በጣም ጥሩ አባባ። እኔ ነኝ ያለች ቤት እኔ ነኝ ያለች። በቃ እኔ በጣም ደላላ አስቸግሮኛል። እባክህ አንተ ቆንጆ ቤት በቃ ተማምን ና ምን የመሰለች ነው። በቃ ይኸውልህ ቤቷ እንደምታያት እቺ ነች። ምንም የሌላት ነገር የለም። ሻወር፣ ሽንት ቤት፣ ኪችን፣ መኝታ ቤት፣ ሳሎን፣ ጸሎት ቤት ሁላ ጸሎት ቤት ባቅመዋላት። ስቶርም ከፈለክ ደግሞ አላት። ቤቷ ሁለት በአንድ ነች። ዋጋው 32000 ብር። በቃ 32000 ለዚህ ወይኔ እኔ የደላላ መጨረሻው እየቀረው ሁለት ባንድ ለኔ ይሄንስ ና እንጂ ምን ነው ሌላ ላሳይ አልወደድኩም። ወይኔ አረፍኩኝ እኮ የደላላ መጨረሻው ይልቅስ ደግሞ ና ይለኛል እንዴ ቢመጣ ይምጣብህ። አማኒ ምን ሆነ ነው? ምን አበርኩኝ እኮ እኔ በቃ አልቻልኩም በደላላ እኮ እንዴ ተሰቃየው። ና ላሳይ ብሎ አሳየኝ እኮ የምላስ ቤት እኮ ነው ምላስ ነው የምታክለው። አንተ ነህ እኮ ጥፋተኛ። እንዴት ቤት ደላላ እያለለ ምን አጨቃጨቀ ከደላላ ጋር? ምንድነው ደግሞ እሱ? እዛ ላይ እኮ ላንተ የሚስማማህን ቤት ማግኘት ትችላለህ። ወይ ገላገልሽኝ እኮ ነው የምልሽ። ገላገልሽኝ። እኔ እንደው የደላላ ነገር ተከተ ብሎኝ ነበር። በዛ ላይ ስልክ ጥሪያቸው። ኧረ በስመ አብ አይደለም ገላገልሽኝ። አቤት